ተመለስ ከለው ወዴት ነው የምመለሰው? የት ነው ታዲያ እያጋለብክ የምትሄደው? ውስጥ ወንድሜ ታሞ ተኝቷል። በእናትህ በቃ መግባት አይቻልም። ተመለስ። ለምንድን ነው እሺ የማልገባው? ዛሬ እረፍት ነን ወጥተናል። አሁን እኮ ነው ቁርስ ልበላ ሄድኩት። እናንተ ታዲያ አገኘው ብላችሁ ታግባሳብሳላችሁ። 10 እየወጣችሁ እያጋባችሁ እና 10 እየተነሳው በር መክፈት አስጠልቶ። ኧረ አባ በእናትህ እንዴ ሲናግሩ ስማ። በቃ ሌሊት 8 ሰዓት ይከፈታል። የምትጠብቅ ከሆነ ጠብቅ። ምን አገባ? እናንተ ገና በ4 ሰዓት ነው እንደ እረፍት የምትወጡት? እሱ አይመለከትም። ሲናግሩት የማይሰማ ሰው እንዴት ያለ ሰው ነው? በቃ ዞር በል። ምን ይባላል? አንተ በቃ ዞር በል። ሲናግሩ ስማ። እንዳትጠጋው በኋላ ንፍጣ። ኧረ ሰውዬ ኧረ አባ በእናትህ ዛሬም ብቻ እሺ። ወንድሜ ታሞ ውስጥ ተኝቶ አላስገባም ትለኛለህ እንዴ? አባ ኧረ በእናትህ ዛሬም ብቻ። አዎ ምን አይነት እንጨት የሆነ ሰው ነው ያጋጠመኝ? ኧረ አስገባኝ። ወንድሜ አይቻልም፣ ማግባት አይቻልም። ለምን አንተ እንዳለክ ምን ይማዛና አታሪም መጠየቅ ነው። ጠይቅ። Question number 1. What's your name? What is it? Question number 2. How old are you? I thank you. Very good. Question number 3. Zip your mouth. Zip the guy. Question number 4. Where are you from? Sanjifara. Gaba. Hair, shoulder, nizetos. Hair, shoulder, nizetos. Ay. Hair, shoulder, nizetos. Inamari. Ziga. ምንድነው? እነዚህ የማይነኩ ያናካናቸው ከነካኸኝ ለእናቴ እናገራለሁ፣ ከነካኸኝ ለአባቴ እናገራለሁ። ይችላል። ህይወቴ ግን ጨለማ እየሆነብኝ ነው። አንተ ምን ነው እናት? እኔ ዝም ብዬ ሳስበው ጸበል ብንጸበል ህይወታችን የሚበራ ነው የሚመስለኝ። እንዴት አላሰብኩትም? ለምን አንጸበልም? ከነገ ጀምሮ ጸበል እንጸበላለን። ሃይማኖተኛ ሰው ነው የምንሆነው። በቃ በሌሊት መጥቼ አንኳኩቼ ወጥቼ ነው የማወጣ። አይ እንደዛ ሳይሆን ደውልልኝ፣ ተነስተን ጸበላችን ሄዳለን። የፈጣሪ ሰው ነው የምንሆነው። አሁን ማውራት ሄድን ገብተን ተኛ። ሰይጣን እንደሰማ ገላን ታጠብሽ። በቃ ተጠበቅ። አቤት ና እንጠመቅ። አትወጣም እንዴ? የት አባ ነው የምወጣው? ጸበል ተነጋገርና አይደል እንዴ? ና እንጠመቅ። ሂድና ተጠመቃ። እኔ ምን አገባኝ? የጸበሉን ቁልፍ አልያዝኩት። ይሄ ሰይጣን ነው እናታችሁ። እንዴት ነው አለቃ? ሰላም ነው? ስለጣለጣለ ልጋጫይ ነው እንዴ? አረ እርሶን ምንድነው እንደዚህ አይነት አናዳድ ሰፈር ውስጥ? አረ ቀስ ብያለሁ። ዝም በል እባክህ። ንፍጣም እንደዚህ ያናዳ ነው እንዴ? 30 ነው በምክንያት ነው እንደዚህ ማፍጣን አይቻልም። መንጃ ፍቃድ አምጣ። ምን አጥፍ? መንጃ ፍቃድ አምጣ። ያጠፋውን እኔም አንተ ምን አይነት ስፖኬ ነው ደግሞ? አስቀይረው አምጣ መንጃ ፍቃድ። ቶሎ በል። በጣም ነው የተልመጫመጫችሁት እዚህ መንገድ ላይ። እስኪ ልቀቀው። ስሚ ማን ነው? ይኸው እሱ ላይ ያለው። እሺ ኤልያስ ዱርዬ ይሆናል። በጣም ጥሩ። እስኪ ተንፍስ። በጣም ሰካራም በስ። አረ ገና ከቤት መውጣቴ ነው። ህዝብ ልጨፋጭፍ ነው። አንተ ተንፍስ። አትልማጭማጭ። አያልካ ተንፍስ። በጣም ጮክ ብለህ። በጣም ጥሩ። ቀዩ ላይ ነው ሰክራል። አረ እኔ ገና ከቤት መውጣቴ ነው። እስኪ መንገድ ትራንስፖርት ያሳደስክበትን አምጣ ቶሎ በል። አሳድሳል። አረ ያሳድሻለሁ ሰበብ ካልሆነ በስተቀር። በቃ ምንም ማድረግ አይቻልም። ና እስኪ ውረድና ታርጋ ፍታ። ውረድና ታርጋ ፍታ። ንፍጣም አታውረድ። አረ ምን ወራሪ ነው ይወረድ። በቃ ና ውረድና ታርጋው ነገር ነው መጣ። ምንድነው ዳራትን የምትጋላብጥ? ውረድና ታርጋ ፍታ እባክህ። እንደዛ አይነት ፍታው። ምንም አትንቀሳቀስ። ፍታው። ያላ ምን አይነት ነገር አይሰራ። ፍታና እንትን ይመስላል። አትናደውም። እንደውም የትም አትሄድም። በቃ easy አቤት ባጠሬ ባል የለም እኛ ቤት ባል የለም እስኪ ተወኝ ምንን ቁጭ አልኩት አቤት ባጠሬ ምን ሆነ ነው አስረዳኝ እስኪ በእናትህ እንደዚህ ነው አሉ እንትን ነው ማታ ዶሮዋን ጋዜናት ቲክቶክ እያየሽ ነበር ያው ቴሌቪዥንም እያየሽ ነበር አማሸን ደካከማትና ታኛች እሺ
ላይ ልናርዳት ማነሳታችን እኛ ደግሞ ስንነሳ ብንቀሰቅሳት ተኝታለች። ያው ደክሟት ይሆናል ብለን ያው ሙዷን ለማረም ነው ብለን ጠዋት ላይም ነቃን። ስንቀሰቅሳት አትነቀም። አሁን እኮ ነው ማርዶ የሚነገረኝ። ለካ ሞታ ነው። እዚህ አውቃ ነው አልሞተችም። አይቻታለሁ ሞታለች። ባለሱቅ የለም እንዴ? ባለሱቅ ምንድን ነው የሚያጮህ? ምን ያጮሃል? ቀስ ብለህ አታወራም እንዴ? ኧረ ወንድሜ ወይ ዛሬ ነው ጠቅ ሩዝ አለህ እንዴ? ታዲያ ቀስ ብለህ እንትን አትልም? ምን ያጮሃል? የሀገር ውስጥ ነው የውጭ? ምንድን ነው አስገባው? ምን እንደማስገባልህ? ዋው አስገብቶብኝ ነው። አስገባው አንተ። ለዚህ ነው እንደዚህ የምትጮህ? ከስልክህን ወደዛ አንተ ስልክህን ከየትም እየመጣ እኔ የምትገዛኝ መስሎኝ ነው እንጂ አይመለከተኝም። ጭራሽ ጥያቄ ትጠይቀኛለህ? በእግዚአብሔር ልቀቀኝ። አልፈልግም። ገደል ለአባቴ እነግረዋለሁ። አባቴ ጋር ትጨርሳለህ። አዎ በእግዚአብሔር እንዳትነግረው። አይመለከተኝም። 5 ሲደመር 3 እኮ ነው የጠየኩህ። መልሱን ባጆሮ ልነግርህ ነበረ። እኔ አይመለከተኝም። ኧረ በእግዚአብሔር ክላስ ውስጥ ጥያቄ ትጠይቀኛለህ? ይቅርታ አድርግልኝ። ሁለተኛ አይደገመኝም። አይመለከተኝም እኮ ሁለተኛ አይደገመኝም። አይመለከተኝም። ኧረ ይቅርታ አድርግልኝ። ጥያቄ ጭራሽ ክላስ ውስጥ ጥያቄ ትጠይቀኛለህ? ክላስ ወርክ የምትሰጠን ለምን ክላስ ወርክ ትሰጠናለህ? ሁለተኛ አልሰጥም። ሁለተኛ እንዳታደርጉሽ። ስንት ነው ሙላላችሁ? ለአባቴ ልንገረው አልንገረው? ኧረ እንዳትነግሩት በእናትህ። 98 አድርግልኝ። 99 ከዚህ በኋላ ተሳስተህ ክላስ ወርክ ምንም አልሰጥም። በእናትህ አንተ ስንት ነው? ተደፋ አንተ እኮ ነው። ስቶፕ ታድለ ኢየሱስ ደስ ሲል እኔ ጋር ነው ማርያምን፣ እኔ ጋር ሆኖ ነው የወደቀው አይደል? እኔ ጋር ነው ናዝሬት መግዲዬ፣ እኔ ጋር ነው፣ እኔ ጋር ሆኖ ነው የወደቀው። እሺ በቃ ማን ልሳም ቅጭኛ መግዲዬ ወንድስ የሚያላቅም ፀሐዩ እኔ በቁርባን ነው ማጋው ሲጀም ምን ሴቶቹ እንቢ ሲሉ ወንድ ልስም ነው አለሃ። ቅጡኝ፣ የሆነ ቅጣት ምንድነው? ቅጡኝ መግዲዬ ቅጡኝ። በቃ እሺ ሌላ ነገር ምንድነው? ባልሰማም ወደ ቤት መሄድ ሄድ በቃ ስገባ ደውልሽ። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜ 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው? ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ። እሱ ወንድሜ ምን እያደረገው ነው? ምን እያደረገው? ለምንድን ነው ሰው የምታስጋቢው? በእናትሽ ስንት ሚስጥር አለ አይደል? ተረጋጋ እስኪ። ምን ሆነ ነው ዶክተር? ላበላቢው ነው? ከብዷል እንዴ? ትንሽ ኦፕራሲዮኑ አድካሚ ነው፣ ለዛ ነው እንዴ? አዎ። እና ወንድሜ ምን እያደረከው ነው? ኦፕራሲዮን እያደረግነው ነው። ጥርሱን አንዳመው እና እኛ እኮ ጉበቱ ፌል አድርጓል ተብሎ እኮ ነው የመጣው። ጉበቱ? ተረጋጋ፣ ይድናል፣ ደህና ነው። ወይኔ ወንድሜን ገሎታል። ወንድሜ ተነስ። ሶርባል እስኪ ንፍጣው። ምንድነው የምትልማጫማጨው? ደህና ነው፣ ይድናል አልኩህ አይደል? ውጭ ጠብቀን። እሺ ና እስኪ አድንልኝ ወንድሜ። ለፖሊስ ልትናገር ነው እንዴ? አረ እንደዛ አይደለም። ያልነገርኩህ ነገር አለ። ምንድነው? አንዱን ጉበቱን አውጥቼ ሳጥበው ከእጄ ላይ ስለወደቀ ከጥቅም ውጭ ሆነ። ጉበቱን ጣልከው መሬት ላይ? ኤክስቼንጅ ማድረግ ይቻላል። ያንተን ጉበት ለግሰው አንዱን። ልቀቀኝ። ና እስኪ ግባ። ና ንፍጣው። ምን የምትልማጫማጨው? ልቀቀኝ። ናርስ በሩ ዝጊልኝ። ናርስዬ እና ወጫና ጥሪልኝ። ከአቅማችን በላይ ነው። ና ግባ። እኔንም ምን ልታረገኝ ነው? ኦፕራሲዮን ትሆናለህ። ልቀቀኝ። ና ግባ እስኪ። ደህና ነው እሱ። ልቀቀኝ። ናርስዬ አስገቢያቸው። ና ግባ እስኪ። ልቀቀኝ። ሚስቴ ምን እያረጋን ነው? ምን እያረጋን ነው? ሚስቴ ምን ልታረጋባ እንዴ? ምን ገባ? ምን ሆነ? ባሏ ነኝ እና ታዲያ ማዋለጃ ክፍል ምን ታረጋለህ? እያስማጣት ነው ታዲያ። ዶክተር ያድንልኝ። ትድናለች። ይኸውልህ አሁን አንዱን መምረጥ አለብህ፣ ወይ እሷን ወይ ልጆቿን። አረ ልጆች ነው ያላችሁ፣ ወይ እሷን ወይ ልጆቿን መምረጥ ግዴታ። ዶክተር የኔ ሁለቱንም ፈልጋችኋለሁ። ሁለቱንም ነው የምፈልጋቸው። ግን አንተ ትክክለኛ ዶክተር ነህ? ትክክለኛ ዶክተር፣ የባህላዊ ዶክተር ነው። እሺ ቶሎ ልጄን አድናታለሁ። ዝም በል እንዴ! ምን አድርጊ ነው የምትለው? አምጪ ማርያም አምጪ። አዎ እናሱ በስመ
በስመ አብ ወወልድ ወመንፈስ ቅዱስ ልጄን ገደላት። ነው አውጣው። ተረጋጋ ልጅ ታንፈስ እስኪ። ለምን ተነፍሳለሁ? ነው አውጣ። ሕፃን ስለሆነ ማቃጣል ይችላል። እጇ ነው ሌላው ሰውነቱ ነው። እንካ በጥንቃቄ ያዘው። እጇ ነው ሰውነቱ ጣው። እሺ ቶሎ በል እንዳጨባለቃት። እሺ ዶክተር አምጪ እስኪ አንቺ። አረ ዶክተር በጥንቃቄ። አረ ዶክተር ብላለች። አንቺ አምጪ። ወይኔ ልጄን ገደላት። በሰላም ተገላግላለች። ወይኔ ልጄን ገደላት። በሰላም ተገላግላለች። እንዴ እጇን ምንድን ነው የምታረገው? አታነፍስም። ገሏታል። ናውጣ ከሳ ወይ ላሳቅፋት። እቃፊያት። ለምን ትመጣታለህ? ሚስቴን ናርስ ማኪና አስማጭልኝ። ናስዬ ናውጣ። ኧረ በእናትህ ናውጣ። ልቀቀኝ። የሕክምና ስህተት ነው። ፖሊስ ጣቢያ ነው ይዤ የሚሄደው። ኧረ በእግዚአብሔር የሕክምና ስህተት ነው። ፖሊስ ጣቢያ ናርስ ናውጣ።